ሰላም። ዛሬ የምነግራችሁ ሀሳብ በጣም የተለየ ሀሳብ ነው። ሰው ምንም አይነት ቁሳዊ ነገር ሳያገኝ ደስተኛ መሆን ይችላል ወይስ አይችልም የሚል ነው። እና ብዙዎቻችን ደስታን የምንጠብቀው የሆነ ነገር ስናገኝ ወይ ሎተሪ ሲደርሰን ወይም የሆነ ነገር በቃ መጣ ሲባል ምናምን ነው ደስታን የምናገኘው። እና ደስታን የምንጠብቀው ያ ነገር እስከሚከሰት ነው እንጂ እስከዛ ድረስ ደስተኛ አንሆንም። እኔ ራሴ እያረኩት የነበረ ነገር ስለነበር እና ዛሬ አንድ መጽሐፍ አንብቤ በቃ እስከዛሬ ተደስቼ የማላውቀው ደስታ በውስጤ መጣ። ደስተኛ ሆንኩኝ። በጣም ከምነግራችሁ በላይ የእውነት በቃ ደስተኛ ሆንኩኝ እና ብዙ ቦታ እየሄድኩኝ ሰዎችን ስጠይቃቸው ነበረ። ዛሬ በጣም ደስተኛ ነኝ፣ እንኳን ደስ ያለህ በሉኝ እያልኳቸው ነበር። እነሱ ደግሞ የሚጠይቁን ጥያቄ ምን አገኘህ? የሆነ ነገር አግኝተሃል ማለት ነው። በቃ የሆነ ነገር በለን እያሉኝ ነበር። እኔም የምጠይቀው ጥያቄ በፊት እንደዛ ነበረ። እኔ ግን ምንም አላገኘሁም። በቃ ውስጤ ደስ አለኝ። ይሄ አስረው የያዙኝ ሀሳቦችን ተውኳቸውና በቃ የሚያስጨንቀኝን የሚያስፈራኝን ሀሳብ ትቼ በቃ በአምላክ የተማመንኩ በውስጥ የተማመንኩ በቃ ደስተኛ ሆንኩ እና ደስታዬ እስከዛሬ ደስ ብሎኝ አያውቅም። እንደዚህ አይነት ደስታ እና ሰዎች የሆነ ነገር እስከሚደርሰን የሆነ ነገር እስከምናገኝ ብለን ሳንደሰት መኖር ይብቃል። በቃ ደስተኛ መሆን ይቻላል። ይሄው እየተነፈስኩ ነው፣ ያስደስትም። ደሜ እየተዘዋወረ ነው፣ ያስደስትም። እየተጓዝኩ ነው፣ ያስደስታል። እያወራሁ ነው፣ ያስደስታል። ብዙ የሚያስደስቱ ነገሮች አሉ። ስለዚህ ሀሳባችንን ቀይረን ደስተኛ ነው። ቀጥዬ የምነግራችሁን የመጽሐፍ ቅዱስ ቃል ደጋግማችሁ አንብቡት። ትንቢተ ዕንባቆም ምዕራፍ 3 ቁጥር 17 ምንም እንኳን በለስም ባታፈራ ወይንም ሐረግ ፍሬ ባይገኝ የወይራ ስራ ቢጎድል እርሾችም መብልን ባይሰጡ በጎችም ከበረቱ ቢጠፉ ላሞችም በጋጣ ውስጥ ባይገኙ እኔ ግን በእግዚአብሔር ደስ ይለኛል፣ በመድኃኒቴ አምላክ ሐሴት አደርጋለሁ። ጌታ እግዚአብሔር ኃይሌ ነው፣ እግሮቼን እንደ ዋላ እግሮች ያደርጋቸዋል፣ በከፍታዎችም ላይ ያስኬደኛል። ማንበብ አስተሳሰብን ይቀይራል።